ዶሮ ብታልም ጥሬዋን የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት የዲሞክራሲ ግንባታና ያልተማከለ አስተዳደር ኃላፊ የሆኑት ሌተናንት ጀነራል ጻድቃን ገብረትንሳኤ ከሰሞኑ ለአፍሪካ ሪፖርተር ባጋሩት የግል አመለካከታቸውና እምነታቸውን ያንጸባረቁበት ጽሑፍ በማንኛውም ጊዜ በኤርትራና በኢትዮጵያ መካከል ጦርነት ሊቀጣጠል ይችላል ካሉ በኋላ አያይዘውም ጦርነቱ ካበቃ በኋላ ይህ አሁን የምናውቀው የሀገራት ካርታ ባለበት አይቀጥልም ሲሉ ጨምረዋል። እኚሁ ጀነራል አገር ሰላም ከሆነ የማይመቻቸው የጦርነት አባዜ የተጠናወታቸው ለመሆናቸው ከቋጠሩት ቂም በመነሳት በየጊዜው የተናገሯቸውና ያራመዷቸው አሁንም እየቀጠሉበት ያለው ፖለቲካዊ አስተሳሰባቸው ሕያው ምስክር ነው። የጀነራል ጻድቃን አጀንዳ በሁለቱ አገራትና ሕዝቦች መካከል የቆየውን ሰላምና መረጋጋት በማደፍረስ ጦርነትን ማቀጣጠል ነው። አሁን እሳቸው እንደሚሉት ጦርነቱ ቢጀመር በቀላሉ የሚያባራ ሳይሆን ድቅድቅ ጨለማ ውስጥ የሚከት መሆኑን ቢለግሙ እንጂ ሳይገነዘቡ ቀርተው አይደለም። ጦርነትን አስወግዶ ሁለቱም ጎረቤታማ ሕዝቦች እርስ በርስ እየተባበሩ በጋራ ማደግና መጠናከር የሚችሉበትን መንገድ ከማፈላለግ ይልቅ ጦርነት ላይ ሙጥኝ ብሎ ጠብ ያለሽ በዳቦ በማለት ለመጠላለፍና አገራትና አሕዛብን ለማዳከም መጣር ጊዜው ያለፈበት ያረጀና ያፈጀ ፈሊጥ ነው። ጀነራል ጻድቃን የኢትዮጵያ ሰራዊት ጠቅላይ ኤታማዦር ሹም በነበሩበት ወቅት የኤርትራ ሉዓላዊ ግዛት አካል የሆነችውን አሰብ የኢትዮጵያ መሆን አለባት የሚል አቋም በአእምሮአቸው ይመላለስ እንደነበርና አሁንም ይህን አቋማቸው እንዳልቀየሩ በተለያዩ አጋጣሚዎች ራሳቸው ሲገልጹት ቆይተዋል። ከ1998 እስከ 2000 ዓ.ም በድንበር ተሳበው በተቀሰቀሰው ግጭት ወያኔ አሰብን የመውረር ውስጣዊ ፍላጎቱን ተግባራዊ ለማድረግ አመቺው ጊዜ ያኔ ነው ብሎ በማሰብ በቡሬ በኩል ወደ አሰብ ለመግባት ባካሄደው ጦርነት ምን እንዳተረፈ ከኢትዮጵያ ጦር አመራሮች አንዱ የነበሩት ጀነራል ባጫ ደበሌ ከገለጹት በላይ የጦርነትን ኪሳራና አስከፊነት የሚገልጽ ሁነኛ ማስረጃ የለም። ያዳቆነ ሰይጣን ሳያቀስ አይለቅም እንዲሉ ግን እኚሁ አፍቃሪ ጦርነትና እልቂት የሆኑ ጀነራል ካለፈው ስህተታቸው ተምረው ለሰላም ለፍቅርና ለአብሮነት ከመትጋት ይልቅ በሕልምም በውንም የሚታያቸው ጦርነት ብቻ ስለሆነ በግንቦት ወር 2020 ዓ.ም ኢትዮ ፎረም ከተባለ ድረገጽ ጋር ባካሄዱት ቃለ መጠይቅ በዓለም አቀፍ ፍርድ ቤት ብይን የተሰጠበትን የድንበር ኮሚሽን ውሳኔን ዓለም አቀፍ የአካባቢ ውሎችን መሠረት በማድረግ ብይኑ ዳግም ሊታይ የሚችልበትን መንገድ እያሰላሰሉ ሌላ ተጨማሪ እልቂት የሚጋብዝ ጦርነት ለመቀስቀስ ያውጠነጥኑ እንደነበር አልሸሸጉም። እኚህ በበርካታ ጦርነቶች የተሳተፉና የመሩ ጀነራል የጦርነትን አስከፊነት በዓይናቸው ያዩ በመሆናቸው ቀና ሰብአዊ አመለካከት ቢኖራቸው ኖሮ በተቻላቸው አቅም ሁሉ ጦርነትን ለማስቀረት የሚጥሩና የሚመክሩ ሰው መሆን በተገባቸው። ምክንያቱም ከ1998 እስከ 2000 ዓ.ም በኤርትራና በኢትዮጵያ መካከል በተካሄደው የእግር መኸሉ ጦርነት በገዛ ሰራዊታቸው ላይ ምን አይነት እልቂት እንደደረሰና የጦርነቱ ሰለባ በመሆን እርስ በርስ ተደራርበው የወደቁትን የኢትዮጵያ ሰራዊትን አስክሬን በተመለከቱ ጊዜ ጦርነቱን ይመሩ የነበሩት ራሳቸው ጀነራሉ በሐዘን እንባቸውን ያፈሰሱበት አጋጣሚ ሁሉም የሚያውቀው ነውና ታዲያ አሁን ምን ስለተገኘ ይሆን ያኔ ያፈሰሱትን እንባ አስረስቶ እስከ ካርታ ለማስቀየር የሚችል ጦርነት ሊከሰት ይችላል ያስባለው? ፕሮፌሰር መስፍን ወልደ ማርያም የክህደት ቁልቁለት በተሰኘ መጽሐፋቸው አለቃ ተሰማ ሀብተ ሚካኤልን በመጥቀስ የአገርን ትርጉም እንደሚከተለው ይገልጹታል። አገር ልብስ ነው። ሰው ሁሉ በልብሱ እርቃን አካሉን እንደሚሰውር አገርም ልብስ፣ ከለላ፣ መጋረጃ ነው ይላሉ። አያይዘውም ፕሮፌሰሩ አገር ማለት ሕዝብና መሬት ባንድ ላይ ሆነው በድርጅት ወይ በመንግሥት ሲያያዙ ነው። አገር ያለ መሬትና ሕዝብ አይኖርም። መሬትም ሕዝብም ካለ መንግሥት አገር አይሆኑም። ሕዝብና መንግሥትም ያለ መሬት አገር አይሆንም። አገሮች ሁሉ መሬታቸው በተቻለ መጠን በትክክል በድንበር የተከለለ ነው። የትም ቢሆን የእያንዳንዱ አገር የድንበር ታሪክ በጦርነትና በደም የተጻፈ ነው። ስፍር ቁጥር የሌላቸው ሰዎች ሕይወታቸውን መሥዋዕት እያደረጉ የጠበቁት መሬት ነው። የአገርም መሬት አስከብሮ የመኖሩ ታሪክ የአንድ ትውልድ ግዴታ ሳይሆን
ተከታታይ ትውልዶች በየጊዜያቸው የሚወጡት ግዴታቸው ነው ሲሉ በዚሁ መጽሐፋቸው ላይ አስፍረዋል። የኤርትራ ሕዝብም ለ30 ዓመታት ባካሄደው የትጥቅ ትግል ደሙን አፍሶና አጥንቱን ከስክሶ ያስከበረውን ነጻነትና ያካለለውን ዓለም ያወቀውን ሉዓላዊ ድንበር ጄኔራሉ እንዳሉት ማንም ተነስቶ እንዳሻው የሚቀይረው አለመሆኑን እሳቸው ብቻ ሳይሆኑ ይህንን መሠረተ ቢስ የግዛት መስፋፋት አባዜ የሚያቀነቅኑ ወገኖች በሚገባ መገንዘብ አለባቸው። የጀነራል ጻድቃን ጸላኤ ሰናይ ባህሪ አሁን የጀመረ ሳይሆን እሳቸውና እንደሳቸው መሰሎቹ የህወሓት አመራር አባላት በአፈንጋጭነት ከድርጅቱ ሲባረሩ አሰብን በኃይል መያዝ አለብን የሚል አመለካከት ሲያራምዱ ቢኖሩም ዶሮ ብታለም ጥሬዋን እንዲሉ ምኞታቸው ከህልምና ከቅዠት የሚያልፍ አልሆነም፣ አሁንም አይሆንም። ከጦርነት ከህዝቦች እልቂትና የሀብት ውድመት በቀር የሚገኝ ትርፍ የለም። ጀነራል ጻድቃን ግን አሁንም ጦርነት የማይቀር እንደሆነ በመግለጽ ከአሁን ወዲያ የሚካሄድ ጦርነት የሀገራትን ካርታ የሚቀየር ነው ሲሉ ተደምጠዋል። ለመሆኑ ካርታ እስከ መቀየር ድረስ የሄደ ጦርነት ከተከሰተ በካርታ ቀያሪውና ካርታ በተቀየረበት ወገን መካከል ሰላም ይሰፍናል ብለው ያምናሉን? ይህ ፍጹም የዋህነትና ዝንተለት የማያባራ ጦርነት ውስጥ የሚያስገባ አደገኛ እልቂትና መዘዝ የሚያስከትል መሆኑን ልብ ሊሉት ይገባል።